ሰላም ሰላም የጌታ ሰላምና የጌታ ጸጋ በኢየሱስ ክርስቶስ ስም ይብዛላችሁ። እግዚአብሔር ቃል ኦሪት ዘፍጥረት ምዕራፍ 12 ቁጥር 1 ላይ እግዚአብሔር ቃል እንመለከታለን። በዚህ ቃል ላይ አንድ ነገር እንመለከታለን ወይ እናያለን። በዚህ መጽሐፍ ላይ ታላቅ እግዚአብሔር ጥሪ ያለው ትልቅ የእግዚአብሔር ትእዛዝ ይዞ የሚንቀሳቀስ ወይ የሚቀበል እግዚአብሔር ሰው የሚባል አብርሃም ህይወት እንመለከታለን። የአብርሃም ጥሪ በዚህ ላይ የሚመለከት ይሆናል። እንደዚህ ይላል ቁጥር 1 ላይ እግዚአብሔር አብርሃም አለ፣ ከአገር ከዘመዶች ከአባት ቤት ተለይተ እኔ ወደሚያሳይ ምድርን ውጣ። ታላቅ ህዝብን አደርጋለሁ፣ እባረካለሁ፣ ስምህን አከብራለሁ፣ ለበረከት ሁን። የሚባረከው ይባረካለሁ፣ የሚረግመውን ይረግማለሁ። ምድር ነገዶች ሁሉ ባንተ ይባረካሉ አለ። አያችሁ፣ እግዚአብሔር አብርሃምን ሲጠራ መጀመሪያ ከነገድ ከቋንቋ ከዘርነት ከብርትነት እግዚአብሔር የጸዳ እንዲሆን ይፈልጋል። መጀመሪያ እግዚአብሔር አምላክ አንድ ሰው ሲጠራ እግዚአብሔር አብርሃም ላይ ትልቅ ራዕይና ትልቅ ሸክም ሲያሸክም አንድ ነገር ትእዛዝ ሰጥቷል። ባንተ ላይ ያለ እኔ የምሰጥ ራዕይ እኔ የምሰጥ አደራ በእናቶች መካከል ከተቀመጥክ በዘርነት በብርትነት በተለያየ መንገድ ከተቀመጥክ ያ ነገሮችን አንተን ስለምጠቃ ባንተ ላይ ያለ ዓላማ ትልቅ መንገድና የረጅም ጉዞ ባንተ ፊት እንዳለ ያ ጉዞችን እንዳደናቀፍ እግዚአብሔር ምን አደረገ? ከአገር ከዘመዶች ከአባት ቤት ተለይተ ውጣ። ወዴት? እኔ የሚያሳይበት ምድር። እግዚአብሔር የሰጠ ምድር ባለራዕይ ከሆንክ ባለራዕይ ከሆነሽ የእግዚአብሔር ራዕይ በውስጥ ካለ የእግዚአብሔር ጸጋ በውስጥ ካለ የእግዚአብሔር ዓላማ በውስጥ ካለ መልካምነት ጣፋጭ ብዙዎችን ካንተ የሚመገብ ብዙ ምግብ ባንተ ውስጥ ካለ እግዚአብሔር አምላክ አገርን ያስክዳል። ቤተሰብን ባል ከሆንክ ምስትን ያስክዳል። ምስት ከሆነሽ ባልን እንድትከዳ ያደርጋል። ዘመዶች ከአባት እንድትርቅ ያደርጋል። ምክንያቱም በነዛ ከተቀላቀለ ህይወት ውስጥ የምትኖር ከሆነ ውስጥ ያለ ራዕዮችን የሚያጠላሽ መንፈስ እንዳይመጣ እግዚአብሔር ቀድሞ እንድንለይ ይፈልጋል። ተለይተ እንዲቆምን ይፈልጋል። እግዚአብሔር አምላክ ሊሰራ ሲፈልግ መጀመሪያ መለየት ይጠብቃል። እስክንለይ ድረስ እግዚአብሔር ሂድ ያለበት መንገዶች አቅጣጫ ትክክለኛ መንገድ እስከምንገባ ድረስ እግዚአብሔር አምላክ ይጠብቃል። አብርሃምን ሲጠራ አብርሃም መካን ነበረ፣ ምንም ነገር የሌለው ልጅ አልነበረም። 75 ዓመት በዘመዶች በቤተሰቦች ውስጥ መካን ልጅ እንደማይወልድ ሆኖ እንደማይወልድ ተረጋግጦ ነበረ። ነገር ግን እግዚአብሔር አብርሃምን ሲጠራ አንተ ህዝብን አደርጋለሁ አለ። ነገስታቶችን ባንተ ውስጥ አለ። ባንተ ቤት ውስጥ በወገብ ውስጥ ነገስታቶች ኃያላኖች አሉ አለ። ህዝብ አለ አለ። ነገር ግን አብርሃም በቃ ብሎ ነበር። ዛሬም ቢሆን እግዚአብሔር ባንተ ውስጥ ብዙ ነገር ያለ ባንተ ወገብ ላይ ባንተ በስተጀርባ ብዙ ትውልድ ያለ ዛሬ ከሆነ ምክንያት ከሆነ ከምታይ ነገር ምክንያት አበቃ ነገሩ ከበደ የምትሎች እግዚአብሔር አምላክ ዛሬ አንድ መልእክት ይናገራል። ከዚህ ሰዓት ጀምሮ እግዚአብሔር አምላክ የጀመርከው ነገር እስከሚያስጨርስ ድረስ እግዚአብሔር አምላክ ከፊት ይቀድማል። የሚከብድ ተራሮችን እግዚአብሔር ያስተካክላል። ከአብርሃም ፊት የወጣ እግዚአብሔር አብርሃምን የመራ እግዚአብሔር ዛሬም ቢሆን እግዚአብሔር አምላክ ሊመራና ሊያሳድግ ሊረዳ እግዚአብሔር